በዚህ ቪዲዮ አክፍሎት ምንድነው፣ ከጸሎተ ሐሙስስ እስከ ፋሲካው ብርሃን ያሉት ቀናቶችና ስርዓቶቻቸው ምንድነው የሚለውን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። በዓለም ዙሪያ ካሉ ክርስቲያናዊ በዓላት ሁሉ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ ስርዓት በጾም በጸሎትና በስግደት የሚታሰብ ሳምንት እንደ ሰሙነ ሕማማት የለም። ሰሙነ ሕማማት ማለት የሕማም ሳምንት ማለት ነው። ይህ ሳምንት የሰው ልጅ ከእግዚአብሔር ጋር የታረቀበት፣ ሞት የተሸነፈበትና የዘላለም ሕይወት የተበሰረበት ልዩ ወቅት ነው። ዛሬ በዚህ ቪዲዮ ከጸሎተ ሐሙስ ጀምሮ እስከ ፋሲካ ሌሊት ያለውን እጅግ ጥልቅ ጉዞ እንቃኛለን። አክፍሎትስ ምንድነው? ለምንስ እንጾማለን? የእያንዳንዱ ቀን ምስጢርና ክንውን ምንድናቸው የሚለውን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከጸሎተ ሐሙስ እንጀምር። ጸሎተ ሐሙስ ጸሎተ ሐሙስ ማለት የፍቅርና የትህትና መጀመሪያ ተብሎ ይነገርለታል። ሳምንቱ ወደ ማጠናቀቂያው ሲቃረብ የምናገኘው ታላቅ ቀን ጸሎተ ሐሙስ ነው። ይህ ቀን በቤተ ክርስቲያን 5 ስሞች አሉት። ሕግ ሐሙስ፣ ሚስጥር ሐሙስ፣ ጸሎተ ሐሙስ፣ ነጻነት ሐሙስና ዕጽበተ ሐሙስ በመባል ይታወቃል። ዕጽበተ ሐሙስ ማለት የእግር ማጠብ ቀን ማለት ነው። የዓለም ፈጣሪ የሆነው ጌታ ዝቅ ብሎ ማቅ ታጥቆ የደቀ መዛሙርቱን እግር ያጠበበት ቀን ነው። ይህ ድርጊት ትህትናን ያስተማረበት ትልቅ ትምህርት ነው። መሪ ማለት አገልጋይ እንደሆነ በተግባር ያሳየበት ሰዓት ነው። ሁለተኛው የሚስጥር ሐሙስ በመባል ይታወቃል። የመጀመሪያው የቅዱስ ቁርባን ሥርዓት የተመሰረተበት ነው። ጌታ ኅብስቱን አንስቶ ይህ ስለ እናንተ የሚቆረሰው ሥጋዬ ነው፣ ጽዋውንም አንስቶ ይህ ስለ እናንተ የሚፈሰው ደሜ ነው በማለት ለሰው ልጅ የዘላለም የምግብን ዋስትናን የሰጠበት ቀን ነው። ከጸሎተ ሐሙስ ከዚህ ቀን ጀምሮ አማኞች ወደ ከባድ ጾም ይገባሉ። ከምሽቱ ጀምሮ ጌታ በጌቴሰማኒ የአትክልት ስፍራ የጸለየውን ጸሎትና የደረሰበት ጭንቀት በማሰብ ብዙዎች ከምግብ ይርቃሉ። ወደ ሁለተኛው ቀን እንሂድ። ስቅለተ ዓርብ የዓለም ቤዛ የተከፈለበት ቀን ነው። ዓርብ የሕማም ሳምንት ልብ የሚነካ ቀን ነው። የሰው ልጅ የፈጠረውን አምላክ የፈረደበት የገረፈበትና የሰቀለበት ዕለት ነው። የፍርድ ጉዞ ጌታ ከሐሙስ ሌሊት ጀምሮ እስከ ዓርብ ረፋት ድረስ በ6 አደባባዮች በሐና፣ በቀያፋ፣ በጲላጦስ፣ በሄሮድስ ፊት ሲመላለስና ሲገረፍ ውሏል። ይህን መራራ ጉዞ በማሰብ ምዕመናን በቤተ ክርስቲያን ተገኝተው ከ100 እና ከ1000 በላይ ስግደቶችን በጋራ ይሰግዳሉ። ለምን ይሰግዳሉ? ስግደት ካሳ ነው። አዳም አትብላ የተባለውን በልቶ በመሳሳቱ ምክንያት የጠፋውን ክብር ጌታ ራሱ ስቃይ እንደመለሰልን በማሰብ ለአምላካችን ክብር ስንል እንሰግዳለን። የቀኑ ድባብስ እንዴት ነው? በዚህ ቀን ቤተ ክርስቲያን ጥቁር ልብስ ትለብሳለች። መጋረጃዎቿ ይጠቁራሉ። ዜማው ሁሉ የሐዘንና የለቅሶ ይሆናል። ሃሌሉያ የሚለው የደስታ ቃል ተዘግቶ ኦ አምላኬ ሆይ ማረኝ የሚለው ልመና ይተካል። 7ቱ ታላላቅ ቃላቶች ይነገራሉ። ጌታ በመስቀል ላይ ሆኖ የተናገራቸው 7ቱ ቃላት ለምሳሌ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለውን በማሰብ የፍቅሩ ጥልቀት ይተነተናል። ክፍል 3 አክፍሎት ወይም ደግሞ መንፈሳዊ ትግል። አሁን ወደ ዋናው ጥያቄ እንምጣ። አክፍሎት ምንድን ነው? አክፍሎት ማለት ቃሉ እንደሚነግረን ማከፈል ነው። አንድ ቀን ከሌላ ቀን ጋር አገናኝቶ መጾም ማለት ነው። በተለይ ከዓርብ ስቅለት ጀምሮ እስከ እሑድ ትንሣኤ ሌሊት ድረስ ለ48 ሰዓታት ያህል ምንም አይነት ምግብና መጠጥ ሳይቀመስ መቆየት አክፍሎት ይባላል። ለምን አክፍሎትን እንጾማለን? የጌታን ሞት ለማሰብ። ሙሽራው ጌታ ከኛ የተለየበት በመቃብር የቆየበት ሰዓት ስለሆነ ያንን ሐዘን በጾም እንገልጸዋለን። ሁለተኛው የትንሣኤ ብርሃንን በናፍቆት ለመጠበቅ። ረሃቡና ጠማቱ ተስፋችን እንዲያለመልም ያደርጋል። በሥጋ ስንዝል በመንፈስ እንበረታለንና። ሶስተኛ ትውፊታዊ መሰረቱን ለመጠበቅ። በቤተ ክርስቲያን ሥርዓት ጌታ በመቃብር እያለ እኛ አንበላም፣ እሱ መቃብር ውስጥ ሆኖ እኛ አንመገብም የሚል ጥልቅ ፍቅርን የምናሳይበት ነው። አክፍሎትን ማን ይጾመዋል? ይህ አራተኛ ጥያቄ ነው። አክፍሎት እንደ ፍላጎትና እንደ ጥንካሬ ቢሆንም ብዙ ምዕመናን ግን
አርብና ቅዳሜን አያይዘው እስከ እሁድ ሌሊት ድረስ ይጾማሉ። ይህን ማድረግ ያልቻሉ ደግሞ ቅዳሜን ጾመው ያድራሉ። ወደ ሶስተኛዋ ቀን እንምጣ። ቅዳሜ ስዑር፣ የዝምታና የተስፋ ቀን። ቅዳሜ ስዑር ትባላለች። ስዑር ማለት የተሻረች ማለት ነው። ይህ ስያሜ የተሰጣት በሁለት ምክንያት ነው። ሌላው ቅዳሜ የማይጾም ሲሆን ይቺ ቅዳሜ ግን በሕማማት ውስጥ በመሆኗ ጾም እንድትሆን ተገዳለች። ሁለተኛ የሞት ኃይል የተሻረባት ቀን በመሆኗ። የቀኑ ክንውን እንዴት ነው? በዚህ ቀን ቤተክርስቲያን ውስጥ ጸጥታ ይነግሳል። ጌታ በነፍሱ ወደ ሲኦል ወርዶ የነጻነት አዋጅ ያወጀበት ቀን ስለሆነ። ሁለተኛ ቄጠማ ወይም ደግሞ ለምለም በቤተክርስቲያን ውስጥ ለሚገኙ ሰዎች ይታደላል። በቅዳሜ ስዑር ካህናት ለምለም ቄጠማ ይዘው ገብረ ሰላም ገብረ ሰላም ሰላምን አደረገ እያሉ ለምዕመናን ያድላሉ። ምዕመናንም ቄጠማውን በራሳቸው ላይ ያስራሉ። በተጨማሪም ለቤተሰቦቻቸው ይዘው ይሄዳሉ። ይህ ቄጠማ የኖህን እርግብና የምስራቹን ተስፋ ያመላክታል። ሌላኛውና የመጨረሻው የመቃብር ዝምታ። ጌታ በመቃብር ውስጥ አልፎ በነፍስ ግን ሲኦልን ሲበዘብዝ የዋለበት እጅግ ምስጢራዊ ቀን ነው። ክፍል 5 ፋሲካ። በመጨረሻም ጉዟችን ወደ ታላቅ ድል ይደርሳል። የትንሣኤው ሌሊት። ሰዓቱ ቅዳሜ ምሽት ወደ እሁድ አጥቢያ 8 ሰዓት ላይ የትንሣኤ ቅዳሴ ይከናወናል። ታላቁ ብስራት። ካህኑ ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተነሳ ሲል ሕዝቡ በአብይ ወኃይለ ሥልጣን፣ በታላቅ ኃይልና ሥልጣን ብሎ ይመልሳል። ይህ ቃል በቤተ ክርስቲያን ውስጥ ሲያስተጋባ የሰቆቃውና የጾሙ ሳምንት ያበቃል። አክፍሎቱ ይፈታል። ከ2 ወይም ከ3 ቀን ጾም በኋላ ምዕመናን በቅዱስ ቁርባን በበረከት ጾማቸውን ይፈታሉ። ይህ ለሰውነት ብቻ ሲሆን ለነፍስም ትልቅ ደስታ ነው። ይህ ሳምንት ይህ የአክፍሎት ስርዓት ለኢትዮጵያውያን ክርስቲያኖች ከሃይማኖታዊ ስርዓት በላይ ነው። የማንነታቸው የትዕግስታቸውና ለአምላካቸው ያላቸውን የፍቅር መገለጫ ነው። መከራን አልፎ ወደ ደስታ፣ ጾምን አልፎ ወደ በዓል፣ ሞትን አልፎ ወደ ትንሣኤ መሻገር እንደሚቻል የምንማርበት ትልቅ ትምህርት ነው። በዚህ ታላቅ በዓል እኛም እንደ አምላካችን ይቅር ባዮች በትህትና የምናገለግልና ተስፋን የምንሰብክ እንድንሆን ይመከራል። ይህ ሰፊ ትረካ ስለ ሰሙነ ሕማማት አክፍሎት በቂ ግንዛቤ እንደሰጣችሁ ተስፋ አድርጋለሁ። ቪዲዮ ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም የአክፍሎት